ኤልያስ የሚባል ሰው ያለው ኤልያስ አንተ ነህ። ሞጆ ከተማ ያለው የሞጆ ልጅ ነህ። ኧረ ጩና አሜን በሏ። እናትን ሳያት ሎሚ ሚል ጽሑፍ አለ። ሎሚ እናት ናት። አንድ እህት ያለው ማያት እህት ሐና እህት ናት። ዛሬ ነው የመጣኸው እዚህ ቤት ለመጀመሪያ ነው የመጣኸው። አንተን እያየሁ እግዚአብሔር በጣም አንድ ሐዘን ከውስጥ እንዲነቅሎ ሲወስድ በመንፈስ ይመለከታለሁ። ከቅርብ ጊዜ በፊት አባትን በሞት ስትነጠቃ ያለው አባት ሞቷል። ከዚህ የተነሳ ውስጥህ በብዙ ሐዘን እያለቀስክ ነው ያለው። እግዚአብሔር ምን እንዳለኝ ታውቃለህ? ዛሬ በታላቅ መጽናናት ወደ አንተ እመጣለሁ አለኝ። አሜን። አንተን እያየሁ በመንፈሴ ይህንን ያጣውንም አባትን በመንፈሴ አየዋለሁ። በዚህ ሰዓት ኤልያስ የሚባል ሰው ያለው ኤልያስ አንተ ነህ። ጥላሁን የሚባል ሰው ታውቃለህ? ሞጆ ከተማ ያለው የሞጆ ልጅ ነህ። ኧረ ጩና አሜን በሏ። አሁን እያየሁ ፋሚሊህን እያየሁ በተለይ እናትን እያየሁ አሁን ደግሞ ከቅርብ ጊዜ በኋላ በጣም በእናትህ ጉዳይ ትፈራለህ። ሳታውቀው ፍርሃት ውስጥ እየመጣ ነው። ደግሞ እናቴንም አንድ ነገር ሳላደርግላት የሆነ ነገር ሳላደርግ ማጣት ይመስላል። የሆነ ነገር ሳታደርግላት የምታጣ እየመሰለ ነው። እናትን ሳያት ሎሚ ሚል ጽሑፍ አለ። ሎሚ እናት ናት። ልድረስላት አቆይልኝ እያልክ ነው እናትን። አሁን በጣም አንተ የራስህ ህይወት አሁን እየኖርክ ያለው ለራስህ አይደለም። ምንም ነገሮች ተበላሽቷል። የምታስባቸው ነገሮች ሁሉ ትሞክራለህ፣ ፌል እያደረጉ ነውና ዛሬ እንኳን ወደዚህ ስትመጣ በቃ እግዚአብሔር አንድ ነገር ያደርግ በህይወቴ ብለህ ተወራርደህ ነው የመጣው። ለመጀመሪያ ጊዜ ነው የመጣው። እግዚአብሔር ግን እንደዚህ ያለኝ በዚህ በመጣበት ቀን ታሪክህን እቀይራለሁ። የእናት ጉዳይ ያሳስባል። አንድ እህትህን ደግሞ አያታለሁ። አንድ እህት አያለሁ። ማያት እህትህ ሐና እህት ናት። ሐና እህት ይኸውልህ፣ ሐናን አያታለሁ። በእርግጥ ተምራለች፣ ተመርቃለች። አድማስ ዩኒቨርሲቲ የሚባል ያለው ከሷ ጋር በተገናኘ ገብታ ተመርቃለች። እዛም ነው የምትሰራው። ባካችሁ አጫጭሩ ውስጥ የሚገርምህ ግን አንተ የእሷም ጉዳይ ያሳስባል፣ የእናትህም ጉዳይ ያሳስባል። ሁሉም ነው የሚያስበው። እግዚአብሔር እንደዚህ ያለኝ ለዚህ ብላቴና ራራሁለታል። የእግዚአብሔር ርህራሄ ቤታችሁ ይገባል። ራራልኝ እያልኩት እግዚአብሔር ራራልኝ እያልኩ ነው። እግዚአብሔር ራራሁልሃል። እግዚአብሔር እንደዚህ ብሎኛል፣ ልጄ አታፍርም አለኝ። አላሳፍርህም አለ እግዚአብሔር። በእኔ ተማምነሃል፣ አታፍርም አለ። ስሜን አምነህ ወጥተሃል፣ አታፍርም አለ። ለቤተሰቦቹ እንጀራ አደርግሃለሁ ብዬሃለሁ፣ ደግሞም ይሆናል አለ እግዚአብሔር። ወየው ጠፋው ብዬ ሳለቅስ ሳነባ ብቻዬን ነኝ ብዬ ስቆዝም ስከፋ የዘላለም አምላክ ኢየሱስ ደረሰልኝ። የልቤን ተናግሮ በሰላም ይዳለኝ። የዘላለም አምላክ ኢየሱስ ደረሰልኝ። የውስጤን ተናግሮ በሰላም ይዳለኝ። እወድሃለሁ የሚገባኝ እወድሃለሁ የሚገባኝ